ሰላማዊ ጊዜ የማይሽረውና የሚያማምሩ ክፍሎችን የመፍጠር ሚስጥር ብነግርስ? እሱም ኢምፐርፌክሽን። አብዛኞቻችን ዲዛይን ፐርፌክሽንን ስለማሳደድ እንደሆነ አድርገን እናስባለን። ፐርፌክት የሆነ ሲሜትሪ፣ እንከን የለሽ ግድግዳዎች ወይም ደግሞ ኢንስታግራም ላይ እንደምናያቸው ፐርፌክት የሆኑ የቀለም ኮምቢኔሽኖች። ነገር ግን የጃፓኑ ዋቢ ሳቢ ፍልስፍና ሙሉ ለሙሉ ገልጦ ያሳያል። ዋቢ ሳቢ ስታይልን ብቻ አይደለም፣ ለ700 ዓመት የቆየ ዓለምን የመመልከቻ መንገድ ነው። አንዴ ከተረዳው እንኳን መኖሪያ ቦታ አጠቃላይ ህይወትን በራሱ በተመሳሳይ መልኩ ደግማ ትመለከት። ዋቢ ሳቢን በመጠቀም እንዴት የመኖሪያ ቦታ ከመኖሪያ ቦታነት እንዴት ወደ መረጋጊያ መቅደስን እንደምትቀይር አሳያለሁ። በመጨረሻ ብዙ ሰዎችን ላይ የሚሉትን አንድ ድብቅ የዋቢ ሳቢ መርህን እነግርሃለሁ። ስህተት በሚመስል ነገር እንጂ ኢምፐርፌክሽን ኢዝ ዘ ኒው ሌክዠሪ፣ ወይም ደግሞ ፍጹም ዓለሙን አዲሱ ቅንጦት ነው። ከዋቢ ሳቢ ዋና ዋና መርሆች ወይም ፕሪንሲፕሎች አንዱ የፉኬንሴይ ፕሪንሲፕል፣ ትርጉሙም ደግሞ ጉድለቶችን ከመደበቅ ይልቅ አጉልቶ ማሳየት እንደማለት ነው። ለምሳሌ የጃፓን የኪንሴንጊ ጥበብ የምታውቁት ከሆነ የተሰበሩ ሴራሚኮቻቸውን በወርቅ የመጠገን ጥበብ አላቸው። ይህም አንድ ሸክላ ላይ ያለ ስንጥቅ ለመደበቅ ከመሞከር ይልቅ የሸክላው በጣም ቆንጆ ክፍል አድርጎ እንደማሳየት ማለት ነው። ይህኛውን መርህ ወደ ቤት እንደመተግበር እንደማለት ነው። ለምሳሌ ያክል በቤት ያለ ጭረቶች የበዙበት ያረጀ የእንጨት ጠረጴዛ ካለ እሱን አውጥተህ ከምጥሎ ይልቅ አስቀምጠው ይላል ይህ ፕሪንሲፕል። ይህም የሚሆንበት ምክንያት ደግሞ ብዙ ጊዜ ካየን ፐርፌክሽን ወይም ደግሞ ፍጹምነት የሚፈጥረው የሆነ የባዳነት ስሜት ነው። በተቃራኒ ካለም ደግሞ ኢምፐርፌክሽን ወይም ደግሞ ፍጹም አለመሆን የሚናገሩ ብዙ ታሪኮች አሉት ማለት ነው። ራስን ታሪኮች ባላቸው ቁሶች ስትከት ከባዳነት ስሜት ይልቅ የኔነት ስሜት ያለው የመኖሪያ ቦታ ወይም ስፔስ ትፈጥራለን ነው። በእርግጥ ፍጹም አለመሆን ወይም ኢምፐርፌክሽንን መቀበል የሚፈጥሩ ትንሽም ብትሆን ኢንሴኩሪቲ ወይም ፍርሃት አለ። ነገር ግን ቀጣዩ መርህ ይህንን አስተሳሰብ እንድትለውጥ ይረዳል። ብዙ ሰዎች የሚሳሳቱት ነገር ቢኖር ዋቢ ሳቢ ሚኒማሊዝም ሆኖ የጃፓን መልክ ሲኖር ነው ብሎ ያስባሉ። እውነታ ግን ዋቢ ሳቢ ከዚህም ጠለቅ ይላል። ዋቢ ሳቢ ቃሉ 2 ክፍሎች ያሉት ሲሆን ዋቢና ሳቢ ሲሆን ዋቢ ማለት የህይወትን ጉድለቶች እርግጠኛ ለመሆንን መቀበል፣ በህይወት ውስጥ ምንም ነገር ቢሆን ፍጹም ወይም ኮምፕሌት እንዳልሆነ ማወቅ እና ይህኛውም የህይወት አንድ አካል አድርጎ መቀበል ሲሆን ሳቢ ማለት ደግሞ ከጊዜ ብዛት ወይም ደግሞ በእርጅና የሚመጣ ውበት እንደማለት። ለምሳሌ ያክል በቤታችን ውስጥ የሚገኙ እድሜን ያስቆጠሩ ፈርኒቸርስ ወይም ወንበሮች ሳቢ እንላቸዋለን። አንድ ላይ ዋቢ ሳቢ ኢንቴሪየር ዲዛይን ብቻ ሳይሆን ፍልስፍና መሆኑን እናገኛለን። ፍጹም አለመሆንን የሚቀበል፣ ጊዜን የሚያከብር፣ የተፈጥሮና የህይወትን ፍሰት የሚያንጸባርቅ ስፔስ ወይም ኢንቴሪየር ስፔስ ወይም ቦታ የመፍጠር ሂደት ስለሆነ ማለት ነው። ለምሳሌ ለማስረዳት ያክል ለምሳሌ በቤታችን ውስጥ ያለ እድሜን ያስቆጠረ ሌዘር ወንበር ቢኖር እንለዋለን ሳቢ እንለዋለን። ወይም ደግሞ ዴይሊ የምንጠቀምባቸው የሳህኖች መገልገያ ቁሳቁሶች ሳቢ ስንላቸው ከዋቢ ጋር ስናጣምራቸው ከመቀበል ህግ ጋር አንድ ላይ ወይም መርህ ጋር አንድ ላይ ስናጣምራቸው የምንኖርበት መኖሪያ ቤት ከባዳነት ይልቅ የራስ የመሆን እውነተኛ ስሜት እንዲሰማን ያደርጉናል ማለት ነው። ስለዚህ ዋቢ ሳቢ አንድ ሰው ዋቢ ሳቢ ተጠቅሞ ቤቱን ዲዛይን ሲያደርግ የሚያገኘው ቤቱን ማስዋብ ብቻ ሳይሆን ጭንቀትን ይቀንሳል፣ እንዲሁም ደግሞ መረጋጋትን ይጨምራል ለማለት ነው። ነገር ግን ጥያቄው አንድ ሰው እንዴት ነው ዋቢ ሳቢን ቤቱ ላይ የሚተገብረው ወይም ደግሞ አፕላይ የሚያደርገው? ዋቢ ሳቢ ቤታችን ላይ አፕላይ ለማድረግ ቀላሉ መንገድ አንዱ ተፈጥሮ ስራው እንዲሰራ መፍቀድ ነው። ይህም መርህ ሺዜን ይባላል። ይህም በሚያምር ሁኔታ የሚያረጁ ወይም ደግሞ ያረጁ የተፈጥሮ እቃዎችን መጠቀም ማለት ነው። ለምሳሌ ያክል ድንጋይ፣ ሸክላ፣ እንጨት፣ ቀርከሃን መቼም ቢሆን ከእነዚህ የተሰሩ እቃዎች ፍጹም እንደሆነ አይቆዩም ማለት ከጊዜ ብዛት የሚያሳዩት የራሳቸው የሆነ ባህሪ ወይም ካራክተር አላቸው። ከቀለማት አንጻር ደግሞ እርዝቶን ቀለማት የምንላቸው ለምሳሌ ያክል ሞቃት ነጭ፣ ቴራኮታ፣ አረንጓዴ፣ ጥቁር አረንጓዴ፣ ኔቪ የምንለው ግራጫ የተፈጥሯዊነት ባህሪ አላቸው። ብዙ ጊዜ ካየ ወይም ካስተዋልክ በእነዚህ ማቴሪያል የተሰሩ እቃዎች ከጊዜ ብዛት አውትዴትድ ከመሆን ይልቁንም በጣም የተሻሻሉ ይመጣሉ። እናም ጥሩ ፓርት ምን መሰለክ? በእነዚህ በተፈጥሮ እቃዎች የሚሰሩ እቃዎችን መጠቀም በከተማ ውስጥ እንኳን እየኖር ከተፈጥሮ ጋር የመነካካት ስሜት እንዲሰማክ ያደርጋሉ ማለት ነው። ነገር ግን ዋቢ ሳቢ ቤትን በቁሳቁሶች መሙላት አለ። ኢቨን እቃዎቹ የምትጠቀሟቸው እቃዎች ተፈጥሯዊ እንኳን ቢሆኑ ማለት ነው። ይልቁንም በተቃራኒ ዋቢ ሳቢ ሲምፕሊቲ ውስጥ ይጎላል። ለዚህም አንድ ቃል አላቸው ካንሶ ይባላል። ይህ መርህ ምንድን ነው? በየቀኑ ከምትጠቀሟቸው መገልገያዎች ወይም ደግሞ የተለየ ትርጉም ከሚሰጡክ እቃዎች ሌላ ያሉትን ነገሮች ተዋቸው ይለናል። ይህ ማለት ግን ቤታችን ባዶ መሆን አለበት ሲሆን እያንዳንዱ የምንጠቀምባቸው እቃዎች የራሳቸው የሆነ ዓላማ ሊኖራቸው ይገባል። ፋንክሽናል ወይም ኢሞሽናል ጥቅም ሊሰጡን ይገባል ማለት ነው። ቤትን በዘፈቀደ በገዛው ማስዋቢያዎች መደርደሪያ ከመትሞላ ይልቅ ትርጉም ባላቸው ለምሳሌ ያክል አያት የሰጠች ማስዋቢያ ማስጌጫ ካለ እሱን ብታደርገው ምን ያህል ትርጉም የሚሰጥ መደርደሪያ እንደሚኖርህ አስበው። ይህ ለምን አስፈለገ ካል ብዙ እቃዎች ይጠቀም ትርፉ ጭንቀትና ውጥረትን ስለሚፈጠር፣ ነገር ግን ዋቢ ሳቢን በመጠቀም ጭንቀትን ትቀንሳለህ እንደማለት። አንዴ ይህንን ተረድተህ በዚህ በዋቢ ሳቢ ዥክ
መኖር ከጀመርክ የመጨረሻው የዋቢ ሳቢ መረዳት ጋር ትደርሳለህ። ብዙ ሰዎች የሚዘነጉት መርህ ይሄ ዋቢ ሳቢ ጨርሶ ነው ስለ ዲዛይን አይደለም፣ ይልቁንም ኢሶላቦት ላይፍ ስታይል ወይም ደግሞ የኑሮ ዘይቤ እና አንድ ሰው ዋቢ ሳቢ ለመለማመድ ተጨማሪ የሚገዛው ምንም ነገር የለም። እንዳልኩ ማይንድ ሴት ነው። ምንድነው ቀድሞውኑ ባለው ነገር ውስጥ ውበትን ስለመመልከት ነው። ለምሳሌ ያክል አንድ ሰው በቤቱ ያለ የቆየ ያረጀ ምንጣፍ አለ። ያ ምንጣፍ የራሱ የሆነ ታሪክ አለው ማለት ነው። ዋቢ ሳቢ ለውጥን ከምትታገሉት ይልቅ ተቀበሉት ይለናል ማለት ነው። አንድ ሰው ይህን ተቀብሎ መኖሪያ ቤቱን ሲያስተካከል ወይም ደግሞ ይህን ሲቀበል መኖሪያ ቤት ብቻ ሳይሆን ከዛ የሚያለፈ ይልቁንም የውስጡ ዓለም ነጸብራቅ ይሆናል ማለት ነው። ፍጹምነት የጎደለው ወይም ፐርፌክት ያልሆነ ነገር ግን በየቀኑ የሚሻሻል ኢቮልቭ የሚያደርግ የሚያምር መኖሪያ ቤት ይኖረዋል ማለት ነው። ለማጠቃለል ያክል ዋቢ ሳቢ የሚያስተምረን ነገር ቢኖር ፍጹም አለመሆን ጉድለት ሲሆን የውበት ምንጭ ነው ይለናል። ፍጹም አለመሆንን፣ ተፈጥሮን፣ ቀላልነትን ወይም ሲምፕሊሲቲ እና ጊዜን በመቀበል ቦታን ጊዜን ማድረግ ብቻ ሲሆን በአእምሮም ሰላምን መስጠት ነው ይለናል ዋቢ ሳቢ።